በቀሉ። አቤት ጋሽዬ። እንዴ የምን ጋሼ ነው? ባለቤትሽ እንጂ አባትሽ ነኝ እንዴ? ስነ ስርዓት በቀሉ፣ ስነ ስርዓት። ይቅርታ ጋሼ፣ ማለቴ በዴ። ቆይ ጠብቂ። ቆይ ለምን እንደዚህ ያኛል እንዴ? በደም አርግቼ ቆላሻለሁ። እኔ አርገኝ። ጠብቂ። ምን አርጊ ነው የሚለኝ? ቆይ በጠዋቱ እጭ በይ እንግዲህ ምግቡን ለምሳ አዘጋጂ። እኔ ሆነች ስራ ቀጠሮ አለችብኝ፣ እሷ ጋር ደርሼ ልምጣ። እሺ እሺ። በይ በይ። እንደው በዛው በቀረክ። በዴ የጥንት ወዳጄ ወዳጄ፣ እንዴት ነህ ወዳጄ? እንዴት ነህ ወዳጄ? ቁጭ በል ቁጭ በል። አይ በዳሳ በቃ ሙሽራ ስትሆን ወዳጅነታችን ተረሳ። አይ በዳሳ ወይ ሙሽራነት። ተወኝ እስኪ እሱን በእናትህ ተወኝ ተወኝ። ምን ነው ምን ገጠመህሳ? አንተን የመሰለ ስንቱን አንበርካኪ ጀግና። ምን ነው ምን ገጠመህ ወዳጄ? ምን ገጠመህሳ? እሱማ ልክ ነህ። ስንቱን ረሽኜ እንደነበረ ነሳከው እንዴ? ታስታውሳለህ? የካራ ማራ ጦርነት ላይ አንተ ነበርክ እኮ ከፊቱን የምትመራ። እናሳ ምን ነው ታዲያ አሁን ብስጭት አልክሳ? የሴት ጉዳይ እንዳይሆን ደግሞ አታወራ፣ አትጋገር። እንደው ግራ ግብት ብሎኛል። የሷ ነገር ግራ ግብት ብሎኛል። እንደው ወዴ አንተም እኮ አትወጋትም እንዴ? ረሳኸኝ እንዴ? እኔን በዚህ ጠረጥረኛለህ? ቀን ከሌሊት እየቆሏር እንዴ ማለት? እሱማ አረሳው። ችግሩስ ከኔ አይደለም። ተው ተው ተው፣ እሱስ አይደለም። ታዲያ ምን ይሁን ነገሩ? እኔ የሚያህል የገረመኝ ባክ ሃሎ ብርቄ ነሽ? ምንድን ነው የሚሉት? ቆይ እነሱ አይ እኔም እኮ አንድ ወዳጄ ጋር ሆኜ እኮ ነው። ስልኬስ? አዎ በዴና ታውቂው ስልኬን ረሳው። ይገርማል እኮ ባጫ ወይ ስልኬን ረሳው እኮ በእናትህ ነው። ኧረ ጠብቀኝ እንዴ! ምን ሂሳብ ከፍሎ እንዳጨልቅ መጣ። ጠብቀኝ መጣ። አይ በዴ ካምፕ ውስጥ ስንቱን እንዳልቆላ በዚህ ቹርጋት ፍዳውን ይብላ። አይ በዴ